ድምጻችሁን ቀንሱ። እዚህ ቦታም አንድ የሀገር መከታና አለኝታ የነበረ ጀግና ደጃዝማች ከዚህ ከንቱ ዓለም ድካም ላይመለስ አንቀላፍቷል። አይሞት ስንቱን ጀግና ስንቱን ንጉሥ አንበረከክ። ይህ የምትመለከቱት መድፍና መትረየስ ጥይት ሲጓረሱ አሳላፊ ነበር የማሩ ገረሱ እየተባለ በግጥም የሚሞገሰውና የሚወደሰው የጀግናው ደጃዝማች ገረሱ ዱኪ መካነ መቃብር ነው። ደጃዝማች ገረሱ ዱኪ ወይም አባቦራ ከአዲስ አበባ ጅማ በሚወስደው መንገድ በ114 ኪሎ ሜትር ላይ በምትገኘው ቦሊሶ ከተማ በ1905 ዓ.ም ከአባታቸው ከአቶ ዱኪ ጉልማና ከእናታቸው ከወይዘሮ ወርቄ ኤልሞ ተወለዱ። በወርሃ ሚያዝያ 1928 ዓ.ም የኢትዮጵያ ዋና ከተማ አዲስ አበባ በፋሺስት ጣሊያን ጦር እጅ ወደቀች። ወረራውን ተከትሎ ብዙ የውጭ ሀገር ሰዎች ኢትዮጵያ እንደ ሀገር የመቀጠሏ ታሪክ አከተመላት ሲሉ በድፍረት የተናገሩበትና የጻፉበት ጊዜ ነበር። ይህ ግምት ግን በኢትዮጵያውያን ዘንድ ቦታ አልነበረውም። ኢትዮጵያውያን በዘር፣ በሃይማኖት፣ በፖለቲካ ሳይከፋፈሉ ለአንድ ዓላማ ተሰልፈው የሀገራቸውን ነጻነት እውን ለማድረግ ቆርጠው ተነሱ። ደጃዝማች ገረሱ ዱኪም ወይም በፈረስ ስማቸው አባቦራ በዚህ ረገድ ከሚታወሱ ለኢትዮጵያ የክፉ ቀን ደራሽ ጀግኖች መካከል አንዱና ዋነኛው ናቸው። ፋሺስት ጣሊያን ሀገራችንን ለሁለተኛ ጊዜ በወረረበት ወቅት የተጠበቀውን ጦርነት መነሻ በማድረግ በየክፍለ ሀገሩ የዘመተው የኢትዮጵያ ጦር ሰራዊት በጦር ሚኒስቴር ስር ሆኖ በ1928 ዓ.ም ከማጫው እስከ ተንቤን ሰቲት ድረስ ግጥሚያዎችን አድርጎ ብዙ ጀግኖች ተሰውተዋል። በዚህ ጦርነት ደጃዝማች በየነ ወይም አባ ሰብስብ፣ ቢተወደድ መኮንን ደምሰው፣ ደጃዝማች መሸሻ ወልዴና ሌሎች ጀግኖች የጦር መሪዎች ስለ ሀገራቸው ሲሉ ሕይወታቸው አልፏል። በዚህ ግጥሚያም ገረሱ ዱኪ ይገኙበት ነበረ። እንዲያውም ቃፊር ሆነው በተንቤን የመጀመሪያውን ጥይት የተኮሱት እሳቸው ነበር። በዚያም በጦርነቱ ፋሺስት በወረረን ወቅት ለጥላት ገብረን አናድርም ካሉት ጀግኖች አርበኞች መካከል አንዱ ደጃዝማች ገረሱ ዱኪ ነበሩ። ደጃዝማች ገረሱ ቆራጥ አርበኞች